ሄይ ፌሩዝ እባላለሁ። ዛሬ ስለ የተማሪዎች ኮሚቴ በኤስኤፍኢ ሳንድቪክን ምን እንደሚመስል እናገራለሁ። የተማሪዎች ኮሚቴ በኤስኤፍኢ ምን ማለት ነው? የኤስኤፍኢ ተማሪ የሆነ ሰው በትምህርት ቆይታው ውስጥ ተጽዕኖ ማድረግ ይችላል። ይህ ማለት ደግሞ በትምህርት ቤት ውስጥ መልካም የሆኑትን እና መልካም ያልሆኑትን ነገሮች ካሉ መናገር ይችላል። ኤስኤፍኢ እና ሲቪኤል ዲሞክራሲ ወይ ነፃ የሆነ አሰራር ይጠቀማሉ። ይህ ማለት ደግሞ አስተማሪዎች እና ተማሪዎች በአንድ ላይ ሆነው የትምህርት አሰጣጡ ዘዴ እንዴት እንደሚሆን ይስማማሉ። አስተማሪና ተማሪ ስለ ትምህርት ውይይት ያካሂዳሉ። አስተማሪ ያለህበትን ክፍል ላይ ምን ማሟላት እንዳለበት ይናገራል። ሁሉም ተማሪዎች ያላቸው አስተያየት ወይ ሐሳቦች ለተማሪ ኮሚቴው ማቅረብ ይችላሉ። አንድ ተወካይ ከእያንዳንዱ ክፍል በተማሪዎች ኮሚቴ ውስጥ ይሳተፋል። ተወካዩ የክፍሉ ልጆች ያላቸውን ሐሳብ ወይ አስተያየት ሰምቶ ያስተላልፋል። ለምሳሌ ለብስክሌት የሚሆን ማቆያ ቦታ ያስፈልጋል ወይ ኤስኤፍኢ ውስጥ ብንጠቀምበት ጥሩ ነው የምትለው መጽሐፍ ካለ ልትጠቁመን ይቻላል። ኤስኤፍኢ ውስጥ ሁሉን ሰው በእኩል መያዝ የሚል ውጥን አለ። በኤስኤፍኢ እና ሲቪኤል ውስጥ ያለው ህግ ማንበብ ይቻላል። በተማሪዎች ኮሚቴ ውስጥ ደግሞ መወያየት ይቻላል። ስለ እኩል የመያዝ እቅዱ በሁሉም የክፍል ብሎጎች ተጽፎና በፊልም ተቀርጾ ይገኛል። አስተማሪ እንዲነግርህ ጠይቅ። ቀደም ብሎ ከፕሮግራሙ በፊት የአስተማሪው ስለ እኩል አያያዝ እቅዱን መንገር በጣም አስፈላጊ ነው። በእርግጥ ሁሉ እንደምትፈልገው ይሆናል ማለት አይደለም። ምናልባት የቀረበው ሐሳብ በጣም ውድ ወይ ደግሞ በጣም ከባድ ሊሆን ይችላል። ውሳኔው የዳይሬክተሩ ይሆናል።